The Ethiopian Broadcasting Corporation aired an interview featuring Dr. Denbaru Million, agronomist, lecturer, and senior researcher at Salale University, discussing national efforts to reduce dependency on imported chemical fertilizers through innovative products such as biosoils and bioplants. According to the Ethiopian Institute of Agricultural Research, Ethiopia imported over 24 million quintals of chemical fertilizers in 2017 to 2018, creating a significant financial burden. Please note that the Ethiopian calendar is approximately 7 years behind the Gregorian calendar. Current research initiatives aim to minimize these imports by adopting sustainable, eco-friendly alternatives. Dr. Temisigen Desalegny, director of the Ethiopian Institute of Agricultural Research, highlighted that biosoils has demonstrated the potential to reduce chemical fertilizer usage by 15 to 35%, based on 2 years of trials. Dr. Denbaru further explained that biosoils and bioplants, developed using German technology, are now produced locally in Ethiopia, with trials conducted across the Oromia, Amhara, Benishangul and Tigray regions. Please watch the video for the full interview. በሌላ ዜናችን ለኬሚካል ማዳበሪያ ግዢ የሚወጣውን ከፍተኛ የውጭ ምንዛሪ ለመቀነስ የተለያዩ ምርምሮች እየተደረጉ መሆኑን የግብርናና ምርምር ኢንስቲትዩት አስታውቋል። ምርትና ምርታማነትን ለማሳደግ ከሚከናወኑ ተግባራት መካከል የማዳበሪያ አቅርቦት ዋነኛው ነው። ኢትዮጵያ በ2017ና 18 የምርት ዘመን 24 ሚሊዮን ኩንታል ማዳበሪያን ወደ ሀገር ውስጥ አስገብታለች። ለማዳበሪያ የሚወጣውን ከፍተኛ የውጭ ምንዛሪ ለመቀነስ የተለያዩ ምርምሮች እየተደረጉ ሲሆን ባዮሶያል ዘይድ የተባለ ፈሳሽ ማዳበሪያ ደግሞ ከ15 እስከ 35 በመቶ ከውጭ የሚመጣውን እንደሚተካም የኢትዮጵያ ግብርና ምርምር ኢንስቲትዩት የአፈርና ውሃ ምርምር ዳይሬክተር ዶክተር ተመስገን ደሳለኝ ተናግረዋል። በመልካሳ ግብርና ምርምር ለ2 ዓመታት ምርምር ተደርጎበታልም ነው ያሉት። የወለታ ግብርና ምርምር ማዕከልም ምርቱን በተለይም ለተጠቃሚዎች ማድረስንና እየተጠቀመበት መሆኑንም ገልጿል። ፈሳሽ ማዳበሪያውን በስፋት መጠቀም ደግሞ ከተቻለ ከውጭ የሚመጣውን መተካት እንደሚቻል መመልከታቸውንም በግብርና ሚኒስቴር የግብዓት አቅርቦት መሪ ስራ አስፈጻሚ የሆኑት መንግስቱ አሰፋ ገልጸዋል። ፈሳሽ ማዳበሪያውን የሚያመርተው ድርጅት በቀን 200,000 ሊትር ማምረት የሚያስችል አቅም እንዳለውም ታውቋል። ዘገባው የባልደረባችን ቅድስት ማሞ ነው። እዚህ ጉዳይ ላይ ቆይታ እናደርጋለን። ቆይታ ለማድረግ ደግሞ እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን በሰላሌ ዩኒቨርሲቲ መምህርና የግብርና ከፍተኛ ተመራማሪ የሆኑት ዶክተር ድንበሩ ሚሊዮን ናቸው። ዶክተር ስለመጡ እናመሰግናለን። ማመሰግናለሁ ስለጋበዛችሁ። መልካም። ቀደም ሲል ያነሳነው ሀሳብ አለ። በተለይ ከምርትና ምርታማነት ማደግ ጋር ተያይዞ እየተሰሩ ያሉ ስራዎች በርካታ ናቸውና ይህንን ምርትና ምርታማነት ለማሳደግ የግብርና ምርምር ስራዎችን ምን ያህል እየተሰራባቸው ነው ማለት ይቻላል? አዎ አመሰግናለሁ። ይህ ባዮሶይልዚ እና ባዮፕላንትዚ የሚባል ከጀርመን የመጣ ቴክኖሎጂ ነው። ይህ ቴክኖሎጂ ያው አመቶ በኢትዮጵያ ውስጥ ፋብሪካውን ገጥመን እየተሰራ ያለ ነው። እንደ ተመራማሪ ያየሁት ምንድነው በኦሮሚያም በአማራ ክልልም በቤንሻንጉልና በኦሮሚያ ሲድ ኢንተርፕራይዝ በሰራ ነው ምርምር የተፈጥሮ ማዳበሪያነት ወይ ወደ ተፈጥሮ አፈር የመመለስ አቅም ያለው የአፈር ማዳበሪያ ነው። ማዳበሪያነቱ ምንድነው? በፈሳሽ መልክ ተሰርቶ መጥቶ አፈርን ወደ ተፈጥሮ ሲመልስ በውስጡ ያሉት ህይወት ያላቸውን ነገሮች ወደ አክቲቪቲ ወይም ወደ ስራ የመመለስ ነው። እኛ በሰው ሰራሽ የምንጠቀመው ማዳበሪያ ግን በውስጡ ያሉትን እነኚህን ህይወት ያላቸውን ነገሮች ስለሚያሳጣንና ወይም ደግሞ ስራቸውን ስለሚያግዳባቸው ይሄ የተፈጥሮ ግን መምጣቱ አንድ ምርቱን በከፍተኛ ደረጃ እየጨመረልን መምጣቱ አሁን በተባለው አንቺ ሪፖርት ባረክሽው ከዛ በላይ አሁን በተደጋጋሚ ደግሞ እንደተመራማሪ በሰራ ነውም እስከ 50% ተክቶልን እየሰራ መሆኑንም ደግሞ በድጋሚ እያረጋገጥንበት ያለበት ነገር አለ። ስለዚህ አሁን ቅድም በጠቀስኳቸው በኦሮሚያ በቤንሻንጉልም በትግራይ ክልልም በአጠቃላይ በሰራናቸው ምርምር እስከ 50% ተክቶ መስራቱ እውን የሆነበትና ከአፈር ጤንነቱን ከማሻሻሉ ምርቱን ከመጨመሩ በላይ ደግሞ ኦርጋኒክ ከመሆኑ አንጻር ከበሽታ እኛን ጤናማ ከማድረጉ ትልቅ አስተዋጽኦ ያለ ሆኖ ከክላይሜት ለውጥ ወይም ደግሞ እዚህ አየር ንብረት ለውጥ ጋር በተገናኘም ደግሞ የኬሚካል ማዳበሪያ ወይም ብዙ ኬሚካሎች አየርን ስለሚበክሉብን ይሄ ደግሞ እነሱን ተክቶ የሚሰራ ስለሆነ ከጤንነትም አንጻር ከአየር ንብረት ጤንነትም ከሰው ጤንነትም ከምርትም መጨመርነትም ከአፈር ጤንነትም ሁሉንም አካቶ የሚይዝና ትልቅ ምርት ያገኘንበት መሆኑን ለመግለጽ እወዳለሁ። ምናልባት ዶክተር ብዙ ጊዜ እንደዚህ አይነት ምርምሮች ከተሰሩ በኋላ ያው ወደ ታች መውረድ አለባቸው፣ አርሶ አደሩ ጋር መድረስ አለባቸውና እዛው ቢሮ ውስጥ ብቻ እንዳይቀሩ ወይም ደግሞ በጥቂቱ ብቻ ተሞክረው
እንዳይቀሩ ከማድረግና አርሶ አደሮችን ከማላመድ አኳያስ ምን አይነት ጅምር ስራዎች አሏችሁ? በጣም ጥሩ። አሁን ባለን እኛ በላቦራቶሪ በምርምሩ ብቻ ሳይሆን ያለነው እኛ በዲሞንስትሬሽን ነው እየሰራን ያለ። አሁን የምነግራችሁም እስከ 50% ውጤት የምናገኝበት የምርምሩ ብቻ ሳይሆን በዲሞንስትሬሽን አሁን ባልኳችሁ በትግራይ ክልል፣ በአማራ ክልል በስፋት በቤንሻንጉልም፣ በኦሮሚያም በተለይ በኦሮሚያ ሲድ ኢንተርፕራይዝም በተሰራ በሰፊ ማሳ ላይ ነው እየሰራናቸው ያሉትም በገበሬውም በብዛት እየሰራን ዲሞንስትሬሽን ከምርምሩ አውጥተነዋል። እኛ አሁን እየሰራን ያለነው በዲሞንስትሬሽን ነው እንጂ ከምርምሩማ ለባለፉት 2 ዓመት ተሰርቶበት አልፎ ሬጂስተርድ ሆኖ በሀገር ውስጥም ታውቆ እውቅናም ተሰጥቶት ያለፈበትን ደረጃ አልፎ በአሁኑ ወቅት በምርትም ገብቷል። በገበሬዎችም እየገባበት ነው። በማስተዋወቅም በገበሬዎች በተለያየ ፊልድ ዴይም ሁሉ በገበሬዎቹ እየተሰራበት እያስተዋወቅንበት ድርጅት ያለ። ስለዚህ ውጤቱ በአሁን ባለው ከ10 እስከ 100% ነው ውጤት እያመጣልን ያለው እንትኑ ለውጡ የይልድ እንትኑ ለውጡ ማለት ነው። ግን ማዳበሪያውን ደግሞ ቅድም እንደተባለ ተክቶ የሚሰራልን ግን እስከ 50% ባለው እያመጣልን ነው ማለት ነው። ይሄን ብቻ አይደለም የማይለኩ ብዙ ጥቅሞች አሉት። ለምሳሌ በሰው ጤንነት ላይ የሚያመጣው በአካባቢ ንብረት ለውጥ ላይ የሚያመጣው ደግሞ የማይለኩ ግን በጣም አስፈላጊ የሆኑ የሚወጡት ነገር አለ። ግን በውጤት ብቻ በቀጥታ እንኳን ብናየው ከ10 እስከ 100% እየተካ የመጣልን ነገር አለ ማለት ነው። መልካም። በሰላሌ ዩኒቨርሲቲ መምህርና የግብርና ከፍተኛ ተመራማሪ ዶክተር ድንበሩ ሚሊዮን እዚህ ስቱዲዮአችን ተገኝተው ለሰጡን ማብራሪያ ክለብ ነው የምናመሰግነው። አንተም ስለጋበዛችን አመሰግናለሁ። መልካም ቀን።